ታታሪዋ ንብ። ከዕለታት አንድ ቀን ንግስት ንብ ለአዲሶቹ መጋቢዎች ለመብረር ጊዜው አሁን መሆኑን ነገረቻቸው። በመቶዎች የሚቆጠሩ ንቦች የተሞላ ቀፎ ውስጥ ከአዲሶቹ አንዷ ንብ ሊዝ ከሌሎቹ በተለየ የማወቅ ጉጉት ያላት ንብ ነበረች። ከዛ ሊዝ ለመጀመሪያ ጊዜ በረራዋን ለማድረግ በደስታ ተነስታ በክንፎቿ ረጋ ያለ ጩኸት እያሰማች ወደ ብሩህ ፀሐያማ ቀን ወጣች። ሊዝ በደማቅ ሜዳ ላይ በቀለማት ያሸበረቁ ቀይ ፓፒዎች፣ ሰማያዊ ደወልና ቢጫ የሱፍ አበባም የሞላበት ቦታ ላይ ደረሰች። ከዛ ሊዝ በደማቅ ቀይ ፓፒ ላይ አርፋ ፕሮቦሲን ወደ መሃል አስገብታ አበባውን ቀሰመች። ሊዝ አበባውን በምትቀስምበት ጊዜ ትናንሽ የአበባ ዱቄት እህሎች ከሰውነቷ ጋር ይጣበቁ ነበር። የአበባው ዱቄት መሰብሰብ ስራውን አስፈላጊ አካል መሆኑን ተገነዘበች። ሊዝ የአበባውን ልዩ ቅርጽ እና ከፓፒው እንዴት እንደሚለይ በመመልከት ወደ ሰማያዊ ደወል ቅርጽ ያለው አበባ ትበራለች። ከዛ እያንዳንዱን አበባ ንቦች ለመሳብ የተለየ ንድፍ እንዳለው ማስተዋል ጀመረች። ሊዝ በኩራት በጣም የሚገርም ነው፣ እኛ ንቦች የምንሸከመው የአበባ ዱቄት ማር ለመስራት ብቻ ሳይሆን የተክሎች ዘሮችን እና ፍራፍሬዎች እንዲፈጠሩን ይረዳል አለች። ከዛ አባ ጨጓሬ ከስር ሆኖ ንብ ንብ ብሎ መጣራት ጀመረ። ከዛ ሊዝ አቤት ብላ ወደ አባ ጨጓሬ ያለበት ቦታ ጠጋ አለች። አቤት እኔን ነው የጠራኸው ብላ ጠየቀችው። አዎ አንቺን ነው የጠራሁት፣ እኔ ኢላይ እባላለሁ። አንድ ቀን እንደ ቢራቢሮና እንደ ንብ መብረር እፈልጋለሁ ብሎ ንግግሩን ጀመረ። ከዛ ሊዝ አትቸኩል ኢላይ፣ አንድ ቀን ወደ ቢራቢሮ እንደምትቀየር እርግጠኛ ነኝ፣ ንብ ግን መሆን አትችልም አለችው። ኢላይ ተስፋ አደርጋለሁ፣ ስለ ቢራቢሮ በእርግጥ ብዙ ነገር አውቃለሁ፣ ስለ ንብ ግን ምንም አላውቅም አላት። ሊዝ መልሳ ስለ ንብ እኔ አስረዳሃለሁ፣ እውነት ለመናገር ዛሬ ራሱ ብዙ ነገር ስለ ራሴ ተምሬያለሁ ብላ ኢላይን ስለ ንብ እንደዚህ ብላ ማስረዳት ጀመረች። እኛ ንቦች ልክ እንደናንተ ነፍሳት ነን። 5 አይኖች እና 6 እግሮች አሉን። በሰዓት 32 ኪሎ ሜትር እንበራለን። በንግስት ንብ የሚጣሉ እንቁላል ብዛት በቀን 2000 ይደርሳል። የመሞታችን ምክንያት አንዱ ደግሞ ስንነድፍ ነው። በቆፎ ውስጥ ያሉ ሴት ንቦች ከንግስቲቱ በስተቀር ሰራተኛ ንቦች ይባላሉ። ከነሱ አንዷ እኔ ነኝ ብላ ብዙ ስራ እንዳለባት አስታወሰች። በቃ ቻው ኢላይ፣ ነገ እንገናኛለን፣ ዛሬ ብዙ ስራ አለብኝ ብላ ጉዞ ወደ ቆፎ ጀመረች። ሊዝ የሰበሰበችው የአበባ ዱቄት ወደ ማስቀመጫ አደረገች። ከዛ የሊዝ እህቶች ደግሞ የአበባው ዱቄት ከማስቀመጫው ወስደው ወደ ወርቃማው የማር ሂደት ለመቀየር ስራቸውን ጀመሩ። ከዛ ንግስት ንብ ለሊዝ የመጀመሪያ የስኬታማ የአበባ ዱቄት የመሰብሰብ ችሎታዋን አደነቀችላት። ከዛ ጊዜ በኋላ ሊዝ በዛው አካባቢ ያሉትን ቆፎዎችና እጽዋቶች በመርዳት ረገድ ያላት ሚና በመገንዘብ በደስታ ፍለቀለቀች። ሊዝ ትንሽዬ ንብ እንኳን ብትሆን ትልቅ ለውጥ እንደምታመጣ ተረድታ ቀጣይ ስራዋን በደስታ ትጠባበቅ ነበር።